በጣም ቆንጆዬ ልጅ ናት። ፊቷ ራሱ ብትነካ የሚፈጥ ነው የሚመስለው አለና አስቆመችኝና ፈርኒቸር ምናምን ልገዛዛ ስለሆነ ዛሬ አብረኝ ትዞራለህ፣ የቀን ገቢን እኔ ከቨር አደርጋለሁ አለችኝ። እሺ ያልኩኝና እንዞር ጀመርና ብዙ ፈርኒቸር ቤቶች እየወረደች ትጠይቃለች ምናምን። ሆነኛው ቤት ላይ በቃ በጣም የወደድኩትን እቃ እዚያ ያገኘው ትለኝና መታ ቦርሳ ውስጥ ብር ስታይ የለም። ወይኔ ቦርሳ ሳቀያይር ብር ረስቼ ነው የወጣሁትና በቃ እቤት ሄደን እናመጣለን፣ አንድ 5000 ብር ይኖራል ቀብድ ልክፈል እንዳይሸጥብኝ ትለኛለች። ኧረ ችግር የለውም ብዬ 5000 ብር ሰጠዋትኝና ተመልሳ ገብታ መጣች። አሳር ቤት ስለሆነ ቤቴ ወደዛ እንይዳለችኝና ልክ ታሪክ ስጋ ቤት አካባቢ ስንደርስ ወይ እራበን በጣም ተንከራተትን እኮ በቃ እዚህ በልተን ምሳችንን እንሄዳለን ምናምን አለችኝና መኪናችንን ፓርክ አድርገን ገባን ወደ ስጋ ቤቱ። ጥሬው ጥብሱ ተከሽኖ ሳይቀር ተበላ ተጠጣ አለ። ከዛ በቃ እጃችንን እንታጠብ ምናምን ተባለና ሂጂ ታጠቢ አንቺ ቅደሚ ምናምን አልኳትኝ። ከዛ በኋላ ብጠብቅ በዛው ቀረችብኝና ሂሳብ ሲባል 6000 ብር መጣ እና 11000 ብር ከፍዬ ወደ ቤት ገባው። ይቅርታ በጣም ያዝናናኝ ታሪክ ስለሆነ ተጠንቀቁ። በጣም ቆንጆዬ ልጅ ናት። ፊቷ ራሱ ብትነካ የሚፈጥ ነው የሚመስለው አለና አስቆመችኝና ፈርኒቸር ምናምን ልገዛዛ ስለሆነ ዛሬ አብረኝ ትዞራለህ፣ የቀን ገቢን እኔ ከቨር አደርጋለሁ አለችኝ። እሺ ያልኩኝና እንዞር ጀመርና ብዙ ፈርኒቸር ቤቶች እየወረደች ትጠይቃለች ምናምን። ሆነኛው ቤት ላይ በቃ በጣም የወደድኩትን እቃ እዚያ ያገኘው ትለኝና መታ ቦርሳ ውስጥ ብር ስታይ የለም። ወይኔ ቦርሳ ሳቀያይር ብር ረስቼ ነው የወጣሁትና በቃ እቤት ሄደን እናመጣለን፣ አንድ 5000 ብር ይኖራል ቀብድ ልክፈል እንዳይሸጥብኝ ትለኛለች። ኧረ ችግር የለውም ብዬ 5000 ብር ሰጠዋትኝና ተመልሳ መጣች። አሳር ቤት ስለሆነ ቤቴ ወደዛ እንይዳለችኝና ልክ ታሪክ ስጋ ቤት አካባቢ ስንደርስ ወይ እራበን በጣም ተንከራተትን እኮ በቃ እዚህ በልተን ምሳችንን እንሄዳለን ምናምን አለችኝና መኪናችንን ፓርክ አድርገን ገባን ወደ ስጋ ቤቱ። ጥሬው ጥብሱ ተከሽኖ ሳይቀር ተበላ ተጠጣ አለ። ከዛ በቃ እጃችንን እንታጠብ ምናምን ተባለና ሂጂ ታጠቢ አንቺ ቅደሚ ምናምን አልኳትኝ። ከዛ በኋላ ብጠብቅ በዛው ቀረችብኝና ሂሳብ ሲባል 6000 ብር መጣ እና 11000 ብር ከፍዬ ወደ ቤት ገባው። ይቅርታ በጣም ያዝናናኝ ታሪክ ስለሆነ ተጠንቀቁ።